መከራው አይገላችሁም አይዟችሁ አማኑኤል ከኛ ጋር ከሆነ ማንንም አይነካንም እግዚአብሔር ከኛ ጋር ከሆነ ማንንም አይጎዳንም እግዚአብሔር ከኛ ጋር ከሆነ መጽሐፍ ቅዱስ ይላል ባንቺ ላይ የተደገነ መሳሪያ አይከናወንም ይላል ይከሽፋል ይላል አማኑኤል ካንቺ ጋር ካለ አማኑኤል ቅጥር ከሰራልሽ አማኑኤል በመካከልሽ ካለ የተወረወረ ሁሉ አያገኝሽም መጽሐፍ ቅዱስ ይላል እግዚአብሔር በመካከሏ ነውና አትናወጥም ተብሎ ተጽፏል እግዚአብሔር መካከል ሲሆን አማኑኤል ሲሆን እግዚአብሔር ቤት ሲገባ እግዚአብሔር ልጆች ጋር ሲሆን እግዚአብሔር እርሻ ጋር ሲሆን እግዚአብሔር ከብቶች ጋር ንብረት ጋር ሲሆን አትናወጥም በመከራ ውስጥ ያወራሃል ልጄኔ ያለው አትፍራ ይልሃል መርከብ ይሰባበራል ግን በሰላም ትደርሳለህ ይልሃል አደጋ አለ ግን አሳልፌዋለሁ ይልሃል ህመም አለ ግን እኔ ቀድሜያለሁ ይላል አማኑኤል ከኛ ጋር ይሁን አማኑኤል እግዚአብሔር ከኛ ጋር ይሁን የእግዚአብሔር ሐሳብ ይሄ ነው ሁሉን ቻይ እንደሆነ እንድታውቁ ሁሉን ማድረግ እንደሚችል እንድታውቁ መግደልም ማዳንም የሱ እንደሆነ እንድታውቁ የእግዚአብሔር ውጪ ማንንም ማዳኝ እንደሌለ እንድታውቁ መጨረሻ ላይ ሐና እንዲህ አለች ሰው በኃይሉ ድል አያደርግም አለች ሰው በኃይሉ አይበረታም አለች የገንዘብ ብዛት ነፍስን አይመልስም ገንዘብ ብዙ ስላለ ጥሩ ሐኪም ቤት ሰው ስለተታከመ ነፍሱ ከሞት አትመለስም ለዚህ ነው ሐና ያለች መግደልም ማዳንም ያንተ ነው አለችው መስጠትም መውሰድም ያንተ ነው አለችው ኢዮብም አለ እግዚአብሔር ይሰጣል እግዚአብሔር ይወስዳል አለ ይሄን እስክናውቅ ድረስ ሁሉን ቻይ እንደሆነ እስክናውቅ ድረስ ኤሎሂም እንደሆነ እስክናውቅ ድረስ ኤልሻዳይ እንደሆነ እስክናውቅ ድረስ የመጀመሪያና የመጨረሻ መሆኑን እስክናውቅ ድረስ እኔው ነኝ ያለውን እግዚአብሔርን እስክናውቅ ድረስ እግዚአብሔር ይጣራል ሳሙኤልን እንደጠራው በመከራው ውስጥ ይጣራል እሳት ውስጥ ሆኖ ይጣራል የተወረወራችሁበት ውሃ ውስጥ ሆኖ ይጣራል ስሚኝ እኔን አንዴ ላድንሽ እያለን ነው እኔን ስሚኝና ልታደግሽ አቤት በይኝና ልድረስልሽ አቤት በይኝና ከተወረወራችሁበት ጉድጓድ ላውጣችሁ እያለ ነው ዛሬ አቤት ማለት ይሁንልን አቤት ሰማሃለው በሉት እነሆ ሰማሃለው በሉት እነሆ አደምጣለሁ በሉት ሲድራቅ ሚሳቅ አብደናጎግ በተወረወሩበት እሳት ውስጥ ቆሞ የተጣራ አምላክ ዛሬ እየተጣራ ነው መከራ ውስጥ ናችሁ እግዚአብሔር በመከራ ውስጥ እየተጣራ ነው ልጄ ስሚኝ እያለ ነው ልጄ ስማኝ እያለ ነው እኔ ኤልሻዳይ ነኝ እያለ ነው እኔ አዶናይ ነኝ እያለ ነው እኔ ሁሉን ቻይ ነኝ እያለ ነው ማዳን እግዚአብሔር ነው ሰው በኃይሉ